የአይረን ክብል ወይም የአይረን መድኃኒት የምትወስዱ ሰዎች እነዚህን ነገሮች ብታደርጉ በጣም አሪፍ ነው። የአይረን ክብል በተለያዩ ምክንያቶች ለሚመጣ የደም ማነስ የሚሰጥ መድኃኒት ነው። ነገር ግን አንዳንዴ እንደ ቅድመ መከላከያ የደም ማነስ ሊያጋጥማቸው ለሚችሉ ሰዎች ማለትም ለነፍሰ ጡር እናቶች እንዲሁም ለልጃገረዶች ይሰጣል። የአይረን መድኃኒት እንደ ትሪትመንት ሲወሰድ ከ3 ወርና ከዛ በላይ ይወሰዳል። ምክንያቱም ደግሞ የሚፈልገው የአይረን መጠን በደም ውስጥ ቶሎ ስለማይጨምር ለረጅም ጊዜ ይሰጣል። ታዲያ ሰዎች ይህ መድኃኒት እየወሰዱ የሆድ ድርቀት፣ የሆድ ቁርጠት እንዲሁም የጥቁር ሰገራ ማስለሽለሽ፣ ማስታወክ የጎንዮሽ ጉዳቶች ያመጣባቸዋል። በዚህ ምክንያትም መድኃኒቱን ሳይጨርሱ ያቋርጡታል። ነገር ግን መድኃኒቱ እንዳታቋርጡ እነዚህ ሁለት ነገሮች ብታደርጉ ይጠቅማቸዋል። የመጀመሪያው የመድኃኒቱ የጎንዮሽ ጉዳት ለመቀነስ መድኃኒቱን ከምግብ በኋላ መውሰድ፣ በቂ ውሃ መጠጣት እንዲሁም በፋይበር የበለጸጉ ምግቦችን መመገብ። የሁለተኛው መድኃኒቱ አብዞርቤሽን ለመጨመር የሚፈለገውን የአይረን መጠን በደም ውስጥ ቶሎ ለመጨመር በቫይታሚን ሲ የበለጸጉ ምግቦችን ብርቱካን፣ ሎሚ፣ ቲማቲም እንዲሁም ጁሶችን አብሮ መወሰድ ይመከራል። ከአይረን መድኃኒት ጋር አብሮ መወሰድ የሌለባቸው ምግቦች ደግሞ ቡናና ወተት አብሮ መወሰድ የለባቸው።